እርግጠኛ ነኝ ብዙዎቻችሁ ፊልዳችንን አታውቁትም። በእርግጥ የሆነ ሕክምና አድርገን ከሕክምናው በኋላ ውጤቱን ብዙዎቻችሁ ታውቃላችሁ። ለምሳሌ አፉን ለመክፈት የተቸገረ ሰው ሰርጀሪ ሰርተንለት አፉ ሲከፈት ኦፍኮርስ ታውቃላችሁ። ከንፈር መሰንጠቅ፣ የአፍንጫ ዲፌክት፣ የጆሮ ዲፌክቶች ጉድለቶችን ስንሞላቸው በእርግጠኝነት ታውቃላችሁ። ነገር ግን በምን አይነት ሂደት ይህንን ሕክምና እንደምንሰጥ ግን ብዙዎቻችሁ አታውቁም። ዶክተር ሳሙኤል ማክሲሎፋሻል ሰርጀን የእኛ ስራ ቀላል የሚመስሉ ፕሮሲጀሮች ያሉበት ነገር ግን ደግሞ ህይወት ሊለውጡ የሚችሉ ስራዎች የሚሰሩበት ነው። ለምሳሌ አርቲፊሻል ጥርስ በዴንታል ኢምፕላንት እንተክላለን። ይሄ ፕሮሲጀር የሚሊሜትሮች ሜጀርመንት የሚደረግበት ነው። የአንድ ሚሊሜትር መሳሳት ነርቭ የሚጎዳ ሊያደርግ ይችላል። እያንዳንዱ የምንሰራቸው አፍ ውስጥ፣ ፊት ላይ እንደዚሁም ደግሞ አንገት ላይ የምናደርጋቸው ፕሮሲጀሮች ማደንዘዣ የሚፈልጉ ቀዶ ህክምናዎች በመሆናቸው ታካሚዎች ወደኛ ሲመጡ ይዘውት የሚመጡት ከፍተኛ የሆነ የሰርጀሪ ፍርሃት አለ። ከዛ ሰርጀሪ ፍርሃት ጋር መታገል የሚጠይቅ ነው። አብዛኞቻቸው አታውቁም፣ ግን የጥርስ ኢንፌክሽኖች በአግባቡ ምርመራ ካልተደረገና በጊዜው ኢንተርቪን ካልተደረጉ ያው ሊገሉ የሚችሉ ናቸው። አጠቃላይ ገጽታቸው የተጎዱ ሰዎች፣ ለምሳሌ በተፈጥሮ ሊሆን ይችላል ጆ ዲፎርሚቲ ያለባቸው ሰዎች፣ ለምሳሌ የከንፈር የላንቃ መሰንጠቅ፣ ፊትና አንገት አፍ ውስጥ የሚወጡ እብጠቶችን፣ ይህም ደግሞ ቲዩመሮች ሊሆን ይችላሉ፣ ካንሰሮች ሊሆን ይችላል ያለባቸው ሰዎች እነዚህ ከፍተኛ የሆነ ሳይኮሎጂካል ጫና የሚያድርባቸው ናቸው። እነሱን ወደሚፈልጉት ገጽታ መመለስ እጅግ በጣም ደስ የሚል ስራችን ነው። ሌላኛው ደግሞ በተለያዩ አደጋዎች ምክንያት የአፍንጫ የፊት አጥንት አጠቃላይ አጥንት ስብራቶች በቦታቸው ላይ ለቅሞ ማስተካከልና መጠገን ትልቁ ኃላፊነት ነው። በቀላሉ የማይነቀሉ ተቀብረው የቀሩ ጥርሶች አሉ። እነዛን ጥርሶች በሰርጀሪ ማስወገድ። ስለዚህ አጠቃላይ በዚህ ቻናል ውስጥ የፊት የአፍ ውስጥ እንደውም ደግሞ የመንጋጋ ቀዶ ህክምና ጋር የተያያዙ ጉዳዮችን በደንብ ለማብራራት እሞክራለሁ። ለማስፈራራት አይደለም፣ ነገር ግን ግንዛቤ ለማስጨበጥ ብቻ ቪዲዮዎችን እያዘጋጀሁ ሰጣችኋለሁ። ሰብስክራይብ አድርጉልኝ አደራ አደራ። ለብዙዎች እንዲደርስ ደግሞ ሼር፣ ላይክ አድርጉልኝ። አመሰግናለሁ።